ሰላም ነው? እንዴት ስራ አሪፍ ነው? ስራ አሪፍ ነው። ሰላም ነው? ደህና ጊዜ ነው። ፓርኪንግ የፓርኪንግ ዝርዝር ግን የለኝም። ይኸው አለኝ እኔ። ምን ነው ጋሽዬ የምትለብሽ? ምን ነው አንተ ምን አገባ በሱ መኪና? ሲጀመር ቅድምም እኮ እያየሁ ነው ሂሳብ ሲከፈል 4 ነው ሽንት ቤት የተመላለስ። አንተ በቃ የራስን ተጋብዘህ ማተድ እኔ ደግሞ ማልሰራበት። ጋሽዬ እኔ እንደዚህ ነው በጣም እያስጠለኝ ነው። እንዳሚር ተራጥቃችሁ ትመጣላችሁ። በቃ ምንም ሰው አታሰሩ ወይ እናንተ አትሰሩ። ድሃ ሲጀመር እናንተ ችጋራም ናችሁ ሁሌ በቃ እንደዚህ እኮ ያስጠላል። ጋሽዬ ምን ነው የምትረብሽ? አየሁ አይደል ሰደብ እንግዲህ እንደዚህ አይደረግ። አየሁ አይደል ጥጋው ይሄን ደግሞ ከማስቲካ ብላበት ለራስ ለኔ 10 ብር ምን ያደርግልኛል? ጋሽ አሰጠኝ ሙስለቱ። እሺ ቴንኪው ጋሽ። ኧረ የዛሬው ጫት ይለያል። አንተ ተመስገን እንደዚህ አንጀፍድፎ በሁለት ሰዓት ደረስን እኮ። አንተን ግን እንግዲህ በኋላ እንደዚህ አይነዳምሽ። በምርቃናም አቤ በራንሱ ወርዶ እኮ ነው ትዝ አይለኝም እኮ ያን በቃ ነው ሁሉ በራና ማይደረስ የለም እንውረድ። አሰብንበት መልስ እንውረድ በቃ ተመስገን። እንዴ ተጎታችሁ ተሳቢው የለም ተሳቢው እንዴ አረጉዱን ይጎስ ከሆነ አልመጣም ይጎተተው አረጉዱን ግብረ ጉራቻ ላይ እኮ ሲነቀር ይቻላል። እኔ እኮ ቀስ ብሎ በራሱ ይመጣል ብዬ ነው ዝም ያልኩት። ሲጀመር እኛ ምን አገባን? እንኳን እኛ ደረስን ራሱ ቀስ እየሰበርን እንጠብቀዋለን። በነገሩ እየጨበስን መጣበቅ እኛ እዚህ ያለና ቀስ ብሎ አይገባን። ቀስ ብሎ የማይመጣ ቀስ ብሎ ይመጣ በቃ ይመጣል ይደርሳል። ድንግስ ከዛን ጨብስ ደንግጠ ምርቃ ነው እኮ ነው አፈር ብላ ወይ በዚህ ልወርድ አስደነገጥከኝ። እኔ ልወርድ ነበር። ልስተው አልስተው የሰው ብር ምን ያደርግልኛል? መጥፊ ቢሆንስ አያቴ ያለችኝን ነገር መዘንጋት የለብኝም። ምንም ቢሆን የሰው ነገር የሰው ነው። ይሄን ብር መመለሳለሁ። አባ እዛ ጋር ብር ጥለሻል። በዚህ ሰዓት እንደዚህ ነው ሰው የሰው ገንዘብ የሚመልስ ግሬ እንዴ እየመለሰልን አንድ 10 ሺህ ብር እኮ ነው የመለሰልኝ። 10 ሺህ ብር እኮ ነው የመለሰልኝ። ና 10 ሺህ ብር ኢንተርቪው። ይሄ መልካም ሰውማ ኢንተርቪው ማድረግ አለበት። ይሄንን ብር ለመመለስ ምን አነሳሳህ? እስቲ ንገረኝ በእናትህ። ሰይጣን ነው እንጂ ሰይጣን ያነሳስኝ። ፈጣሪማ ችግሬና ድህነቴን አይቶ ተጠቀም ብሎ 10 ሺህ ብር ሰጥቶኝ ነበር፣ ግን እኔ መጠቀም አልቻልኩም። ወይኔ ጋጅቷን መቼም ያልፍልኝም። እኔ መቼም ያገኙትን እድሎች እየጠየቁ በቃ እኔን በመመለስ ቆጭቷል። በጣም ቆጭተኛል። ግን ለመቶ ብር አሰጠኝም። ችጋራም ይገርምሻል። ይሄን ቦታ ማውቁ የዛሬ 3 ወር በፊት ነው። የዛኔ ብቸኛ ነበርኩ። ከዚህ መጥቼ ነበረ ከራሴ ጋር የምወያየው። አሁን ግን እግዚአብሔር ይመስገን። እንዲሁም ለዚህ ቦታና ላንቺ ግጥም አለኝሽ። አንድ አዳምጪ። ጠላም ወዳለው ሽሮም ተፈትፍቶ የኔን ቶፈንቶ ባካንቶ ማንሽ እንደ ይፈጠረኝ አንተ እዚህ ለምን አንተ ያዘስ ኧረ ፈጣሪ ወይ ምኑን አራራሙን ነው የምታመጣብኝ? የባለፈው በብርጭቆ ወረቀት እቺንዋ በቅጠል ምን አይነት ልጅ ነች? እንዱ አንጀቷ ቢቃጠል ግጥም ናሲ ና ለውትድርና ምን መላ እየመለመነ ነው? ሲጥርስ ክለጣስ አሃሃሃ ትፈልጊያለሽ አንቺማ ምርጥ ነሽ። እስቲ አሳርፍ በርሰን እስቲ እንዴት ተደገግ ስትፈልጊ ፓትሮሉን አንተ ይሰቃል ና እኔ እኮ አገልግያለሁ። በ97 ግዳጅን ተወጥቻለሁ። ተመላሽ ሰራዊት ነኝ። ሙሻታ እዚህ ላይ ደረቴን ተመትቼ ነው የተመለስኩት። እርግጠኛ ነኝ። አውልቀስ ሱፍን ቢሆን ተሰፍቻለሁ። አውልቀስ ጠባሳ ይለየል። የታል ጠባሳው? የተሰፋው ስውር ነው የተሰፋው። አንተ በጣም ነው የምትቀልድ። ናውጣ ፓትሮን ናውጣ። ሀገር ቢውልድ የሚደረገው በምንድን ነው? በምርጫ ነው። ኤቭሪ ሪስፖንሲብል ሲቲዝን ምርጫ ማካሄድ መቻል አለበት። የኛ ድርሻ እሱ ነው። የኛ ድርሻ ምርጫ መምረጥ። እኛ በምርጫ ስልጣኑን ለማን እንሰጣለን? ለመንግስት። ከዛስ መንግስት ይሄን ስልጣኑን በምርጫ ተቀብሎ ከዛ እስከ ቀጣዩ ምርጫ በምን ይጠብቀናል? በእርግጫ። አጎቴ ዛሬ ማታ ከአሜሪካ ይመጣል ተብሏል። አሁን ሊቀበለው ሊሄድ ነው። እሺ ደውለታለሁ። እሺ አቤት ቦስ፣ ምንድነው ስራ ላይ እንደዚህ የምትቀልዱት? አይደለም ሚስቴ ጥላኝ ሄደች እኮ እኔ ትዳር በቃኝ ብዬ ትቼዋለሁ።
አንቺ የኔ ጣፋጭ ምን ሆነሽ ነው? ጠፋሽ እኮ የኔ ፍቅር እንዴ! ኧረ በጣም ትገርሚያለሽ ማርያምን የኔ ማር እንዴ! የኔ ያለንቺ እኮ ዩቲዩብ አይደል? እንደዚህ አይነት ቀልድ አትቀልጂ እባክሽ። እንደው ማርያም ስልክ ስትወጣ ልግዛልሽ? ምን ልግዛልሽ? መኪናዬን ልስጥሽ? ኧረ የሚገርም መኪና ገዝቻለሁ። ደግሞ አላየሽም? 7 ሚሊዮን ብር አውጥቼ ያበጠው ፈንዳ የኔ ፍቅር የት ነሽ? ሰርፕራይዝ ላድርግሽ ዛሬ። እሺ እንገናኛለን። ኧረ ተዋት፣ ደንቆሮ ማይም ናት፣ ምንም አይገባትም። አስረዷት እንዴ! እኔ ከዚህ በላይ እንዴት ላስረዳት? ኧረ በእናትህ የራሷ ጉዳይ። እኔ ሌላ ሴቶች በሞላ ሀገር እንዴት አንዳንድ ሴቶች ግን እንዴት እንደሚያደርጋቸው የምር እንዴት እንደሚያደርጋቸው። ኧረ ራሷ ጥንቅር ብላ ትሄድ። ሌላ ይመጣል። ሴት ቤት ሴት ይመጣል። እናቴ አይደለች። ወደሚቀጥለው ዜና እናልፋለን። የኢትዮጵያ የባህር በር እውን የሚሆን ከሆነ ወደ ሊቢያ የሚደረገው ስደት ቆሞ በቀይ ባህር ለመሰደድ አማራጫችን ይሰፋል ተባለ። ኢትዮጵያ ባህር ማግኘት ከቻለች እኛም ዋና ችለን እንጠብቃለን የሚሉ ስደት ጠባቂ ወጣቶች የተበራከቱ ሲሆን በበረሃ ተሰደን ጀርባችን ላይ ነጭ ላብ ከሚፈስ በውሃ ተሰደን ጀልባችን ላይ ቀይ ባህር ቢፈስ ይሻለናል ብለዋል። የአፍሪካ ቀንድ ተቀምጦ ቀንድ ከማብቀል ወደ ሳውዲ ተሻግሮ ቀንድ ከብት መጠበቅ ለብዙ ወጣቶች እንደ አማራጭ እየታየ ሲሆን በአገራቸው ሰርተው እንዲለወጡ በማሰብ አስፓልቱ መብራት ቢደረግም ተስፋቸው ግን ጨለማ ሆኗል። ስድስተኛው ሀገራዊ ምርጫ ፍትሐዊና ዲሞክራሲያዊ ለውጥ የሚታይበት እንደሚሆን ይገመታል። ተብላይ አሳ ምትበላ ይመስላል። ሄደ ውይ አሳ ብቻ እሬቻ ራሱ እናከብራለን። እዛ ሄደን እሬቻ እናከብራለን። እዛ ሄደን ይገርማል። እንደ አንተ ደግኔ ሰው ልቀበል አሉ። ኧረ እባክህ ተነስ ልጄ። ኧረ ተው ዋንጅልኝ እስኪ ማነሽ ይያላንዱ የምጠውን ደረሻለሁ። መታጠፍ ጋር ደረስኩ። እሺ በቃ የምን መጥቻለሁ እንዴ? ነው የምልኝ እኮ ደርሻለሁ። በቃ እኔ ወይኔ እዚህ ሰፈር እንዴ ምን ልቦ እንዴ ማን እንደሆነ ካላወቁ ምን ፖሊስ ነኝ እኮ የሰፈር ማን እንደሆነ ካላወቁ የሚገርም ስልክ ነው። ያበደ ስልክ እናንተ ሌቦች አይቻችኋለሁ። ፖሊስ ሞይን አላወቃችሁ ማለት ጓደኛ አንተ ይሄው ጥቁር አብረን ወጣታል። ኧረ ይሄ ነው ዋና አንተ ነህ እንዴ? አንጉል ሞንገል ያሞኔ ከሌላ ሀገር ሰው ጋር ተነካካኝ በእናትህ። ኧረ ሀበሻ ነው። አንተ ሀበሻ አይደለም አትነግሩ። እውነት ታንዛኒያዊ ነው እኮ የሞዛምቢካዊ እኮ ነው ሲጀመር። ኧረ ሀበሻ ነው ሲጀመር። አንተ ብቻ ነው ሮጥኩ አይቻለሁ። ብቻ ነው ማንም አብሮ አልነበረም። ናይት ማንም አብሮ አልወጣም ሲጀመር። ባንዳ ማንም አብሮ ምን ማንነሽ ገብተህ ታሰራክ። እኔ አሁን አረቄ አልወድም። እውነት ኧረ እውነት እኔ እኮ ሰብቻለሁ። ማርያም ቀደም ነበር የምጠጣ። አሁን አልጠጣም። ማን ነበር የሚሰጥሽ? ቀደምማ ሁሉ ሲጠጣ አንጡ ነው ነበር ማለት። እሺ ተዚያ ጨጓራዬንም ጎደኝ ተቆጣ። በጊዜ ነው ያቆምሽው አንቺ? አወጣላችሁ የምጠጣው